ሶስት ሰላም በዓለም ዙሪያ ያላችሁ የጌታ ቤተሰቦች እንዴት ናችሁ? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ዛሬ አንድ ጉዳይ ላይ እግዚአብሔርን መልእክት ላወራላችሁ መጥቻለሁ። ይህም ጉዳይ ምንድነው? በተፈጥሮ በሜንታል ሄልዝ ላይ ላወራላችሁ መጥቻለሁ። ከእግዚአብሔር ቃል አንፃር ለአይምሮ ህሙማን ምን መደረግ አለበት የሚል መንፈሳዊ ምክርና እግዚአብሔርን ሐሳብ ለእናንተ ላካፍላችሁ መጥቻለሁ። መጽሐፍ ቅዱስ እንዲህ ይላል፣ ልባችሁ አይታወክ በእግዚአብሔር እመኑ ይላል። በእኔም ደግሞ እመኑ፣ በአባቴ ዘንድ ብዙ መኖሪያ ነው ያለው። ስለዚህ በተለያየ አጋጣሚ ልባቸው አይምራቸው የታወከባቸው ሰዎች ለነሱ መፍትሄ ይሆናል ብዬ በውስጤ እግዚአብሔር መንፈስ ያሳሰበውን መልእክት ዛሬ ለእናንተ ሼር ላደርግ መጥቻለሁ። የመጀመሪያው ነገር ለነዚህ ለአይምሮ ህሙማን የሚያስፈልገው መንፈሳዊ ጸሎት ነው። ጸሎት በጣም ወሳኝ ነገር ነው። ለምን ቃሉ ሲናገር ማቴዎስ 7:7 ላይ እንዲህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል ይላል። ስለዚህ እንደዚህ አይነት ኬዝ ውስጥ ላሉ ለነዚህ አይነት ህመም ውስጥ ላሉት ሰዎች መጸለይ የመጀመሪያው ነው። ሁለተኛ እግዚአብሔርን መንፈስ መስማት ጥሩ ነው። የእግዚአብሔር መንፈስ መስማት ጥሩ ነው። ከአይምሮ ህመም የሚባለው ሁሉ ከሰይጣን አይደለም፣ ሁሉ ከአጋንንት አይደለም። ስለዚህ በጤና ኬዝ ከሆነ ልክ እጅ ሲታመም እግር ሲታመም ሰው እንደሚታከም መታከም መቻል አለበት። ከዛ ባለፈ ደግሞ በሚገርም ሁኔታ የመንፈስ አሰራር ከሆነ በመንፈስ ቅዱስ ደግሞ ምን ማድረግ ጸልዮ ያን መንፈስ ተጽዕኖ መስበር ነው ያለበት። ለምን የእግዚአብሔር ቃል ሲናገር ዲያብሎስን ተቃውሙ ከናንተ ይሸሻል ነው። ስለዚህ መጀመሪያ መለየት አለብን። መጀመሪያ በጸሎት ከለየን በኋላ ይህ የአይምሮ በሽታ ከመንፈስ አሰራር ከሆነ ከአጋንንት ሲስተም ከሆነ እሱን ምን ማድረግ አለብን? መስበር ነው ያለብን። ሶስተኛ ለነዚህ ሰዎች ሊደረግላቸው የሚገባው ነገር ምንድነው? ፍቅርን መስጠት ነው ያለብን። ለምን ሰው ልጆች በተፈጥሮ እነዚህ በተለይ በአይምሮ የተጎዱ ሰዎች በተለያየ በሰዎች የተጎዱ ሰዎች ናቸው። እነዚህ ሰዎች በተፈጥሮ ምን እንዲያስፈልጋቸዋል? ፍቅርን ሼር ልናደርግላቸው ይገባቸዋል። እንወዳቸዋለን፣ አይዞ መልካም ይሆናል የሚል የተስፋ ቃል ልናወራ ይገባል። ለምን ተስፋን የሰጠ የታመነ ይኖራል። የመጽሐፍ ሲናገር እንዲህ ይላል፣ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜም ተስፋም ያለ የመልካም እንጂ የክፉ አይደለም ነው። ስለዚህ እግዚአብሔር ቃል መልካም ሐሳብ ለሰው ሁሉ ልጅ እንዳለ ለነዚህ ለታመሙ ሰዎች በአይምሮ ሄልዚ ችግር ውስጥ ላሉ ሰዎች ፍቅርን ቃል ልናገር ይገባል። ከዛ ባለፈ ኖርማሊ ህመም ከሆነ ደግሞ ልክ እጅ እግር ሲታመም ሰው ልጅ ልክ እግዚአብሔር የሰጠው ዕውቀት ኦሬዲ መድኃኒት በመጠቀም ሰዎች እንዲድኑ ማድረግ መቻል አለብን። ስለዚህ በተለያዩ ቦታዎች ላይ አሁን ስናይ እነዚህ በአይምሮ ህመም የሚሰቃዩ ሰዎች ሁሉንም በአንድ መፈረድ ስላለ ነው። ስለዚህ በተለያየ ቤተክርስቲያንም በተለያየ በግልም በድርጅትም ውስጥ ላሉት ይሄን መልእክት አድርሱላቸው። ለምን ቢባል አንድና አንድ መፍትሄ እያለ መጨነቅ የለባቸውም። ሁሉ የአይምሮ ህመም ካጋንንት አይደለም። ስለዚህ ኖርማሊ እጅ እንደሚደክም እግር እንደሚደክም አይምሮአችን ይደክማል። ስለዚህ ለነዚህ አይነት ሰዎች ደግሞ በመንፈሳዊ በስጋዊም መፍትሄ ሊሰጣቸው ይገባል። ስለዚህ ባሉበት ቦታ ላይ ዛሬ ጸልያለሁ። በዚህ አጋጣሚ በተለያየ አይምሮ ህመም ውስጥ ላሉ፣ በዲፕሬሽን ውስጥ ያሉ፣ በተለያየ በአጋንንታዊም ይሁን በተጽዕኖ በአይምሮ ተጽዕኖ ውስጥ ላሉት በኢየሱስ ስም ሰላም እንዲሆን ጸለይኩ። በኢየሱስ ስም ከውስጣቸው ላይ የሚያስጨንቃቸው መንፈስ ከውስጣቸው ላይ ተነቀለ። እግዚአብሔር አምላክ ሆይ ጸልያለሁ ፈጽሞ በኢየሱስ ክርስቶስ ባሉበት አሁን ይሄን ቪዲዮ እያዩ ውስጣቸው ላይ የሚያስጨንቅ አስጨናቂ መንፈስ ከውስጣቸው ተነቅለው ይውጣ በኢየሱስ ክርስቶስ። አይምሯቸው ሰላም የእግዚአብሔር ቃል ሲናገር አይምሮን የሚያልፍ የክርስቶስ ሰላም ምን ይሆናል? ያርፍበታል ተብሎ ተጻፈ። አይምሯቸውን የሚያልፍ የክርስቶስ ሰላም በቤታቸው ላይ በህይወታቸው ላይ በዘመናቸው ላይ እንዲያልፍ በኢየሱስ ስም ጸለይኩ። የተኛውም አጋንንታዊ ሲስተም አጋንንታዊ ምክር ጀነሬሽናል ከርስ እርግማን በኢየሱስ ስም የእብደት መንፈስ የተሰበረ ይሁን ጸለይኩ። በጌታ በኢየሱስ ስም ለቀህ እንድትወጣ አዛለሁ። ህይወታቸውን ልቀቅ፣ ዘመናቸውን ልቀቅ፣ አይምሯቸውን ልቀቅ። በኢየሱስ ስም ተፈወሱ። be healed in the name of Jesus. I pray for mental healing, health. I pray for them right now because of the word of God says that the word of God says that when you pray God give you, when you knock He opened for the door for you. So I pray for just for mental health in the mighty name of Jesus. Any sickness, any disease, any demonic attack which from
their mind be removed, be cast out from their body right now. Any they see this video, right now I pray for them in the mighty name of Jesus. Any attack, any spiritual attack, any mind attack, any memory on their heart, I break any demonic attack from their life in the name of Jesus. I pray for you. God bless you. You can subscribe this media. God bless you. For more, you can get my bio. From my bio, you get my address. God bless you. You can contact me on WhatsApp. You are blessed. Be free in the name of Jesus. Shalom.